ባለፈው ሳምንት በእኛ ድራማ እናንተ ምን ሆናችኋል? ሚሚ ምን ሆነች? ልናገኛት አልቻልንም። ምን? አንተ የማላውቅ መስሎ ነው ደብዳቤ ለከ ተልካለህ? ፋሲል እኛ እኮ ነን የዘፈን ግጥም የላክንላት። ሚሚዬ በእናትሽ ምን እንደሆንሽ ንገሪ። ወደ ጨለማ ትጎስደው ልብሳችንን ቀዳደም ለትንሽ እኮ ነው ሰው ማይደርስልን ኖሮ። ወይኔ ሔዋን በላችና ያችን ጸበለስ በደጋት ነሳ እስከ ዛሬ ድረስ እንዴ ውሻዬን ይዛ ሊመጣች። ወይኔ ተገተል መጣ በእናትህ። ወይኔ ውሻዬ አባዬ ነሲ ዛሬ እንዴት ደስ የሚል ቀን እንዳሳለፍኩኝ። አባዬ ጎሽ ጭራሽ እየተመሸው ድምት ይገባል ተጀምሯል። ኧረ አባዬ ትምህርት ቤት እኮ ስራ ነበረብን ለዛ እኮ ነይ አባ እሺ ወደዚህ እባክህ ጋሻው ማነኝ ሰለማን ማላወራ ዳንኤል ምንድነው የሚያጣላችሁ? ኳሴን ወስዶ ነው። ውሸቱን ነው። ምንድነው እሱ? አባዬ በኳስ ነው የሚጣሉት። እንዴ ተው እንጂ ልጆች፣ ዛሬማ ጸብ የለም። ለምለም ለሙዚቃ ዝግጅቷ እንዳይረፍድባት። አባዬ ዛሬ በጣም ደስ ብሎኛል። ቲቸር ሄኖክ ሊወስደኝ መኪና ይዞ ይመጣል። ሳይደርስ ቶሎ ቁርስ ላቅርብላችሁ። ኑ ብሉ በሉ። እሺ ለምለምዬ፣ አምጡት እሱን ኳስ። እንዴ ይሄ ካልሲ ጠፍቶብኝ ስፈልገው ነበር እኮ። ለምለም መኪናው መጥቷል። እሺ መጣሁ። አባዬ ይሄው የመግቢያ ትኬታችሁ። እሺ ማዬ መምጣት ብትችል ደስ ይለኝ ነበር። አይዞሽ የኔ ልጅ፣ እኔም ኮራብሽን ያህል እሷም ትኮራብሻለች። የት ነው የምትሄጂው? ወደ ሙዚቃ ዝግጅቱ ነው። ረሳኸው እንዴ? ብዙ ሰው ይመጣል? አዎ፣ በዛ ላይ ደግሞ ታዋቂ እንግዳ አለ። ማን እንደሆነ ለማወቅ በጣም ነው የጓጓሁት። በሉ ጥያቄው ይበቃል፣ ተዋት። በይ ሂጂ። እሺ ደህና ዋሉ አባዬ። እዛው እንገናኛለን። እሺ ቻው በሉ። ቻው። እንደምን አደርሽ ለምለም? ተዘጋጅተሻል አይደል? አዎ ቲቸር ሄኖክ፣ እንዴት ናችሁ? እንዴት ነው? ደህና ነኝ። በቃ ሙዬ ጋር እንሂድ። ሜላት ጸጉርሽ በጣም ያምራል። አውቃለሁ። ጸጉራን የሚሰራት ሰውዬ የጨረሰ ባለሙያ ነው። ከሰውዬው ሳይሆን ከጸጉሬ ነው። ሜላት ሳትተኮሹ እኮ ጸጉርሽን እናውቀዋለን። የስንደዶ መጥረጊያ አይደል እንደሚመስለው። አንቺ ነሽ የተናገርሽው? በመጥረጊያ አናቴን ብትይኝ ይሻለኝ ነበር። ዛሬ ልትርቅ አያስፈልግም። ስሙ ደረሰ 50ኛው ዓመት የኛ ቡድን ብቃት የሚታይበት። ሁላችሁም ደስ በሚል ስሜት ላይ ናችሁ። ናና ግን ጎዳና ናና ውብ ጎዳና ከጨለማው ስር ዝምታ አንዲት የሳት ብርሃን ጎልታ ሆነችልኝ መንገድ መሪ ለአዲስ ቀን ለአዲስ ጥሪ ናና ግን ጎዳና በሉ ሙዬ ቤት ደርሰናል። አትወጣም እንዴ? አንዳችሁ ረዱና አንኳኩላት። እሺ እንሄዳለሁ። ጎሽ ደግሞ ውይ በሩ ምን ሆኖ ነው? እዚህ ቤቶች
ቤት ምንድን ነው የተፈጠረው? እሙዬ ወይኔ ቲቸር ሄኖክ አቤት ና እንዴ ቶሎ በልና ምንድን ነው ለምለም አየህ ምንድን ነው እሱ የቤቱ ዕቃ ሁሉ ተመሰቃቅሏል እኮ ወለሉ ላይ ደግሞ የመስታወት ስብርባሪ አረ በሩን ተገንጥሏል ቤቶች እሙዬ እሙ መስዬ አንቺ ነሽ ምን ሆነሽ ነው በቃ አይዞሽ አታልቅሺ መሰረት እኔ እሙዬ አስተማሪ ነኝ ቤት ውስጥ ሌላ ሰው አለ እንዴ መስዬ ምንድን ነው የሆነው ንገሪን ለምለም ውሃም ጭላት እስቲ መሰረት እናትሽና እሙዬ የት አሉ እንኪ እስኪ ውሃውን ጠጪ ቆይ ደግሞ አረግርሽ እንዳይወጋሽ ጫማሽን ላርግልሽ እናትሽና እሙዬ ደህና ናቸው የት ናቸው አሁን ጤና ጣቢያ ምን እሺ እንሂድ መሲ ነይ ከኛ ጋር ሙከራ 1 2 3 1 2 3 ሙከራ ይኸውልሽ ዳይሬክተር ሰብለ ዝግጅቱን ትላንትና በተለማመድነው መሰረት በንግግር የምትከፍቺው አንቺ ነሽ ከዛ መድረኩን ለሌኒ ታሳልፊያለሽ ሙከራ 1 2 3 እንዴ የኛ ቡድን ግን እስካሁን አልደረሱም የት አሉ ሄኖክ ሊያመጣቸው ስለሄደ ቶሎ ይመጣሉ ብዬ አስቤ ነበር ከግማሽ ሰዓት በፊት መድረስ ነበረባቸው እኮ ቆይ እስቲ ለሄኖክ ልደውልለትና ምን እንዳቆያቸው ልጠይቀው እሺ ችግር ካለ አሳውቂ ሄሎ ዳይሬክተር ሰብለ ምን ነው አረፈዳችሁ ችግር አጋጥሞናል የምን ችግር ጤና ጣቢያ ነው ያለነው እሙዬ በጣም ተጎድታለች ምን ሆና የፈራሁት ደረሰ እንዳትለኝ አዎ የፈራሹ ደርሷል እኛም እስካሁን አላየናትም በዛሬው ዝግጅት ላይ መስፈን መቻሏን እርግጠኛ አይደለሁም ቆይ ስለሱ በኋላ እናወራለን እስቲ ካገኛትና የሆነውን ካጣራ በኋላ ደውልልኝ እባክህ 1 2 3 እሺ ደውላለሁ 1 2 3 ሙከራ ቲቸር ሄኖክስ እሙዬን ወይም ዶክተሩን አግኝቷል ማለት ነው ያው መጣ እሙዬን አገኛት እስካሁን ምንም አይነት መረጃ ማግኘት አልቻልኩም እኔ ዝም ብዬ መቀመጥ አልችልም ወደዱም ታሉም ምን እንደሆነች ቢነግሩን ነው የሚሻላቸው እስኪ ረጋቤ ሚሚ መሰረት የባሰ እንዳትረበሽ መስዬ አይዞሽ እሺ እኛ አለንልሽ እማዬ መሰረቴ ምን ትሰሪያለሽ እናንተስ ወይዘሮ አሰለፈች ድንገት በመምጣታችን በጣም ይቅርታ እሙዬ ልንወስዳት ወደ ቤታችሁ ሄደን ነበር መሰረትን አገኘናትና እዚህ መሆናችሁን ነገረችን እኛ ደህና ነን ይልቅ ወደ ጉዳያችሁ ብትሄዱ ይሻላችኋል የሙዬ እናት እባክዎትን እሙዬ ምን እንደሆነች ንገሩን ሁላችንም እኮ ተጨንቀናል ውሃ ቀድታ ስትመለስ ወድቃ ነው ምን ነው አላመናችሁኝም ኧረ ተውት ባታምኑኝም ግድ የለኝም በተፈጠረው ነገር በጣም አዝናለሁ ጉዳዩም የቤተሰብ እንደሆነ ይገባኛል ግን እርዳታ ከፈለጉ እኔን ወይም ዳይሬክተር ሰብለን ማናገር ይችላል እኔ ምንም አይነት እርዳታ አልፈልግም ወደ ጉዳያችሁ ሂዱ እኔም ሐኪሙ እየጠበቀኝ ስለሆነ ወደዛ መሄዴ ነው እሺ ቢያንስ ደህና እንደሆነች ብቻ ይንገሩን ወይዘሮ አሰለፈች እንደዚህ መሆን የለበትም እስኪ ተወኝ ያልተነካ ግልግል ያውቃል ይሄ እኮ የመነካት ያለ መነካት ጉዳይ አይደለም እስኪ ተወኝ ልጄ ወይዘሮ አሰለፈች ጤቱ ደርሷል በዚህ በኩል ይምጡ እባክዎትን እንድናያት ይፍቀዱልን እሙዬ እኮ ለእኛም እህታችን ነች እሺ ቆዩ ኑ በዚህ በኩል ነይ መሰረቴ ነይ ይበቃኛል አሁንማ ቀመስ አረጋለሁ እንጂ አላበዛም ቆንጆ ቡና ነው ጠጣቶ ደመቀ ምን ይልሃል በልሽ ይሁን አቶ በኃይሉ መቼም በቡና አይጨክን ስለ ጋሻው አዲስ ወሬ አለ አረ ምንም የለ ሳይቸግረው እኛን ሽማግሌዎቹን ዋሸን ነገሩን ጠበቅ
አድርገን እንዲያዝነው ሲያውቅ ጠፋ። ያለበትን ማንም የሚያውቅ አይመስልም። አሰለፈችሳ ምናልባት እንዳልከው ያለበትን አውቃ ደብቃን ይሆናል። ሁሉም አባት ልጁን ስርዓት ቢያስይዝም የዚህኛው በዛ። ለቤተሰቡ ያልሳሳ ለሌላውም አይመለስም። ለነገሩ ለመጥፋት የዛሬው ቀን የተመቸ ነው። ለዝግጅቱ ብሎ ወደ ከተማ የመጣውን የሰው ብዛት አይተህልኛል። እውነት ነው፣ ብዙ ሰው መጥቷል። ኧረ እኛም እንነሳና እንሂድ፣ የዝግጅቱ ሰዓት ደርሷል። በል እንሂድ። አቶ በኃይሉ ጋሻው እንደሆነ መገኘቱ አይቀርም። እንዴት ነሽ ሙዬ? ምን ላምጣልሽ? ምንም አልፈልግም እማ። ብቻ አትሂጂብኝ፣ አብረሽኝ አለሁልሽ። የሙዬ የራጅ ውጤት ደርሷል። እሺ ሙዬ፣ ፊትሽ ላይ የደረሰውን አደጋ ስመለከት የተሰበረ አጥንት ይኖራል ብዬ ሰግቼ ነበር። ነገር ግን የራጅሽ ውጤት የሚያሳየው ምንም አይነት ስብራት እንደሌለሽ ነው። አይኗን ታዲያ ለምንድን ነው እምቢ አላት ዶክተር? ጭንቅላቷን በተደጋጋሚ ስለተመታች ነው እይቷን ይጋረዳል። እና እስከ መጨረሻው ነው? አብዛኛውን ጊዜ እንደዚህ አይነት ነገር በራሱ ጊዜ ይስተካከላል። የደረሰባት ጉዳት ጊዜያዊ እንደሆነ ተስፋ አደርጋለሁ። ቆይ በእርግጠኝነት ግን መቼ ነው የምናውቀው? እርግጠኛ ሆኖ መናገር እንኳን ያስቸግረኛል። ለአሁን ግን እሙዬ እረፍት ማድረግሽ በጣም ወሳኝ ነው። እሺ ዶክተር። አሁንስ ምን እንደተፈጠረ አትነግሩኝም? አይ እማዬ ብንነግረው ይሻላል እኮ። አይሆንም ብያለሁ እሙዬ። ይሁን እንግዲህ እሙዬ፣ ለክትትል እዚሁ ለተወሰነ ጊዜ ትቆያለሽ። እሺ እሺ። ጤና ሲሻሻል ወደ ቤትሽ ትሄጃለሽ። እሺ ዶክተር። እሙዬ ግን ደህና በሆነች ግን እየረፈደ ነው። ስለ ዝግጅቱ ምንድን ነው የምናደርገው? እኔ ምንም የመስፈን ስሜት የለኝም። የዓለሙዬማ ምንም አይሆንም። መስፈን አንችልም ነው የምትሉት? እኔ በበኩሌ አልችልም። እኔ ሙዴ ሁላ ገሃነም ገብቷል። እኔም አልችልም። የዓለሙዬማ አንዘፍንም። ዳይሬክተር ሰብለ በሌላ ቡድን ልተካችሁ እንደምችል ታውቃላችሁ አይደለም? አዎ። እርግጠኛ ከሆናችሁ ደውዬ ልንገራት። እሺ። እሙዬ አጃትና እሙዬ ፊትሽ ለምለም ነሽ? አልታይሽም እንዴ? ማረፍ አለባት ባካችሁ። በሉ ሁላችሁም ሄዱ። አይ ይቆዩልኝ እማዬ። እንኳን መጣችሁ። ወይኔ እሙዬ ምን እናርግልሽ እሙ? ወደ በዓሉ ሂዱ። ከዚህ በፊት ከምን ዘፍኑት በላይ ዘፍናችሁ አኩሩኝ። ያላንቺማ አንዘፍንም እሙዬ። አንቺ እንደዚህ ተጎድተሽ እያየን ኧረ እናደርገው። ከአንቺ ጋር እዚህ እንደምንቆይ ወስነናል። ግን እኮ ለፍተንበት። የአንቺ ጓደኝነት ከምንም በላይ ይበልጥብናል። ለመስፈል ሌላ ጊዜ ይደርሳል። ምን እንደምላችሁ አላውቅም። ግን ሁላችሁንም በጣም አመሰግናለሁ። እናንተ ለኔ ጓደኞቼ ብቻ ሳትሆኑ እህቶቼ ናችሁ። በቃ በሉ። እሙዬ ፊትሽ ምንድን ነው? መምህር ሄኖክ አሁን እሙዬ ማረፍ አለባት። ዳይሬክተር ሰብለ በተፈጠረው ነገር በጣም አዝናለች። ችግር ከሌለው ነገ መታ ልታይሽ ፈልጋ ነበር። የለ እቤት ስንገባ ይደርሳል። እሺ እነግራታለሁ። አይዞሽ ብላሻለች። እሺ እሙዬ በሉ አሁን እኔ ልሂድ። ማንቲ የእናንተ ዝግጅት ነው መድረክ ላይ የሚቀርበው። እኔ? አዎ የበቀለ ቡድን አይደለህ እንዴ? በእኛ ቡድን ፋንታ እናንተ ናችሁ ቲያትራችሁን የምታቀርቡት። መልካም እድል ማንቲ። የኔ ፓርት መታሰቢያነቱ ለአንቺ ነው። እሺ እሙዬ። ማንቲ ዳይሬክተር ሰብለ እነ በቀለን የመጨረሻ ልምምድ እንዲያደርጉ እያሰባሰበች ነው። ቶሎ እንሂድና። እሺ ቻው እሙዬ። ቻው ማንቲ። አይዞሽ በእናትሽ ቶሎ ዳኝልን። እሺ ሁላችሁም አዳምጡ። ባልታሰበ ሁኔታ የምንደምቅበት አጋጣሚ ተፈጥሯል። ጊዜው አሁን ነው። ሁላችሁም ቃለ ተውኔታችሁን ታስታውሳላችሁ። አዎ መምህር ሽብሩ መሰለኝ። ናፍቆት በቀለ በደንብ እንዳለማመደሽ እኮ አውቃለሁ። በሎ እጅ አልባሳታችሁን ላምጣ።
አልባሳት አለን እንዴ? ያኔ ታሸንፋላችሁ ብዬ ያዘጋጀሁት ነበር። እናንተ እስክትለማመዱ አልባሳታችሁን አመጣለሁ። እሺ ሊጀመር ነው። አያችሁ ዳይሬክተር ሰብለ ወደ መድረኩ እየወጣች ነው። አመሰግናለሁ። የትምህርት ቤታችንን 50ኛ ዓመት ለማክበር ስለመጣችሁ ሁላችሁንም እናመሰግናለን። ከማህበረሰቡ በተውጣጡ ሰዎችና ችሎታ ባላቸው የትምህርት ቤታችን ተማሪዎች የሚቀርቡ ዝግጅቶች መድረኩን ያደምቁልናል። ይህ ብቻ አይደለም፣ ታዋቂ ድምፃዊም ዘፈኑን ያቀርብልናል። እርግጠኛ ነኝ ዘፈኖቹንም እሱንም ታውቋቸዋላችሁ። አሁን ግን ማንነቱን አልነግራችሁም። እሺ፣ አሁን መድረኩን ለዝግጅት አስተባባሪያችን እሌኒ ይለቃለሁ። መምህርት ሰብለን በእናንተ ስም አመሰግናለሁ። ክቡራን እንግዶቻችን፣ ወላጆች፣ ተማሪዎችና መምህራን ለትምህርት ቤቱ 50ኛ ዓመት በዓል እንኳን አደረሳችሁ። እንዴ ማንቴ የት አለ? አብሮን እኮ መለማመድ አለበት። ያው እዛ ከትሸር ሄኖክ ጋር እየመጣ ነው። አሪፍ በሉ፣ ሁላችሁም ቦታችሁን ያዙ። እሙዬ በጣም ያማል። ማስታገሻው እየሰራ ነው መሰለኝ። የህመሙ ስሜት እየቀነሰ ነው። ለልዬ ፊቴ ግን እንዴት ነው? አሁንም በጣም አብጧል። ከፊቴ ማበጥ በላይ ያናደደኝ ከዝግጅቱ መቅረታችን ነው። ይህኔ ተጀምሯል። በዚህ ዓለም ከምንም ነገር በላይ የምፈልገው የዛሬው ዝግጅት ላይ መስፈን ነው። እማዬ መሄድ እፈልጋለሁ። እሙ ሐኪም እኮ ረፊበት ነው ያለሽ። እንዴት ነው እንዲሆንሽ መሄድ የምትችይው? እማ ሐኪሙን እንጥራውና እንጠይቀው። ከዝግጅቱ በኋላ አርፋለሁ። አይሆንም እሙዬ። እማዬ በእናትሽ ዛሬ ልስፈን። እናትሽ ልክ ናቸው እሙዬ። ስለምንም ነገር ከመጨነቅሽ በፊት ጤናሽ ነው የሚቀድመው። ለረጅም ዓመታት ስጨነቅ ነው የኖርኩት። ጠባሳዬን ለመደበቅ ከትምህርት ቤት ስቀር ወርቅ ይሁን አልወርቅ እያልኩ እራት እንደፈለገው ካልተዘጋጀለት ምን ይፈጠር ይሁን እያልኩ ቤት ሲመጣ እንኳን ተናዶ ይመጣል ይሁን እያልኩ እየተጨነቅኩ ተሸጓሾኬ ሳወራ እንኳን ድምፄ ከፍ እንዳይል ስሳቀቅ እናቴ ላይ ክፉ ነገር እንዳይደርስ ስበረግግ እማዬ መስፈን እፈልጋለሁ። ዛሬን እንኳን ስለ አንዳች ነገር ሳልጨነቅ ነፍሴ ነፃ ሆና መስፈን እፈልጋለሁ። እሙዬ አቤት እማ። በቃ በዓሉ ላይ ሄደሽ ትዘፍኛለሽ። አዎ ሐኪሙን እንጠይቀውና ሄደሽ ትዘፍኛለሽ። እሺ እማዬ፣ እሺ ደግሞ አኮራሻለሁ። እሺ በጣም ጥልቅ በሆነና ከጭንቀቴ የሚያወጣኝ በነበረው የአትክልት ስፍራ ሐሳቤ ታይቶ እንደሚጠፋ ደስ የማይል ንቃት ግዑዙና ህይወት ያለውን ሁሉ እያግበሰበሰ እየጨመረ እየተንሳፈፈ እያየለ ወደ ረባዳው ስፍራ ሲሄድ ሁሉም ተረግጠው በጉልበት እንዲጓዙ ሲያደርግ ይኸው ነው፣ ጨርሰናል። ወይዘሮ ሰብለ ድራማው እንዴት ነበር? ልክ እንደጠበቅኩት ነው ያገኘሁት እኮ። ግሩም ነበር አይደል? አቶ ሽብሩ ለየት ያለ ብቃት ነው ያለህ እባክህ። በመጨረሻ ለስነ ጽሁፍ ግሩም ችሎታዬ እውቅና ሰጠሽ። መቼም ተመልካቹ አይቶት የማያውቀውን ነገር ነው ያሳየው። አመሰግናለሁ። እሙዬ ለጤናሽ እኮ ማሰብ አለብሽ። ዶክተር ስንሄድ መኪና ውስጥ አርፋለሁ። ከዛ ዘፍንና ተመልሼ በቀጥታ ወደዚህ እመጣለሁ። እባክህን ዶክተር የልቧ ይድረስ ፍቀድላት እባክህን። ዶክተር በእናትህ እኔም እኮ አብሬያት እሄዳለሁ። ለመስማማት ይከብዳል እኮ። ቢሆንም ግን ከመሄድ አልገታሽም። እና መሄድ ትችላለች ነው የሚሉት ዶክተር። ልሂድ? እኔ ተስማምቻለሁ አላልኩም። ሙሉ ኃላፊነቱን እናንተ ናችሁ የምትወስዱት። ነገር ግን እስክትመለሺ አልጋሽ እንዳይያዝብሽ አደርጋለሁ። ግን እንዴት ነው እዛ የምንደርሰው? ቲቸር ሄኖክ እኮ መኪናውን ይዞት ሄዷል። እኔ ለዳዲ ደውለታለሁ፣ መጥቶ ይወስደናል። አቃት ደውይላቸው። እሺ እሺ። ማንቲ
ታዋቂው ተጋባዥ ድምፃዊ ማን ይሆን? በቂ ወደፊት ሄደን ነው። ክቡራንና ክቡራት እንግዶቻችን የዛሬው የትምህርት ቤቱ 50ኛ ዓመት በዓል ዝግጅት ጥሩ እንደነበርና እንደተደሰታችሁበት ተስፋ አረጋለሁ። አሁን የቀረን አንድ ነገር ብቻ ነው። እስካሁን የጠበቃችሁት ማንነቱ ያልተነገራችሁ ታዋቂ ዘፋኝ ዝግጅቱን አጠናቆ እናንተን ለማዝናናት ወደ መድረክ እየመጣ ነው። ቲቸር ቲቸር። አቤት ማን? ለምለምና ሜላት የቱ ጋር? እዛ ጋር ሚሚ ሳራም እንዴ ሙዬም መምህር ሰብለ እነ ሙዬ መጥተዋል። ምን የካሉ እንዴ? ለምንድን ነው ሙዬን የሚመሯት? ማየት ስለማችል ነው። ሚስጥሯን ዘራው። ውጤቱም ይኸው ፊቷ እንደፍኛ አብጧል። እኔ ይሄ ይመጣል ብዬ አላሰብኩም ነበር። እንዴ በቀለ አንተ ነህ ለካ። ካንተ ጋር በኋላ እናወራለን። ሄኖክ እስኪ ሌኒን አንዴ በልልኝ። እሺ እሌኒ የኛ ቡድን መጥተዋል። እሙዬ ስለመጣችሁ በጣም ደስ ብሎኛል። ወይዘሮ አሰለፈች ከኔ ጋር ይምጡ። ኑ ከፊት ሆነን እናያለን። እንደዚህ ሆና መድረክ ላይ መውጣት ያለባት አይመስለኝም። እንግዶቻችን አሁን በደረሰን መረጃ መሰረት ፕሮግራሙን በተጋባዡ ድምፃዊ ከመዝጋታችን በፊት ጥሩ ብቃት ያለው ቡድን ዝግጅቱን ያቀርብልናል። እባካችሁ ሞቅ ባለ ጭብጨባ እንቀበላቸው። ለምለም፣ ሜላት፣ ሚሚ፣ ሳራና እሙዬ የኛ ለሁላችሁም የከበረ ሰላምታዬን አቀርባለሁ። ስሜ ሙዬ ይባላል። ዛሬ እዚህ ለመድረስ ብዙ ፈተና ቢያጋጥመንም በመጨረሻ ግን እዚህ መገኘት ችለናል። ከዚህ ቀጥሎ ምን ዘፍነው ዘፈን ማስታወሻነቱ በማዕከላችን ለሚገኙት ለእናቴና እህቴ ነው። በተጨማሪም በዚህ ከባድ ጊዜ ለደገፉንና በተለያየ ቦታ በእኔ አይነት ሁኔታ ውስጥ ለሚገኙ ሴት ልጆች ይሁንልን። እኛ ማነን? የኛ አይሰማም። ማነን? የኛ
የማያልቀውን ያህል ነው የዘፈነችው። ሳራ ደግሞ እንደዚህ በራሷ ስትተማመን አይቻት አላውቅም። ልክ ነህ ማንቲ። ዛሬ እዚህ ለመድረስ ብዙ ውጣ ውረድ ነው ያለፉት። አትስማማም አቶ ሽብሩ? ልክ ነሽ ወይዘሮ ሰብለ። ለብዙ ሴቶች አርያ መሆን ይችላሉ። እባካችሁ ሞቅ ያለ ጭብጨባ ለየኛ። አሁን ደግሞ ሁላችሁም በጉጉት ስጠብቁት ወደ ነበረው ተጋባዥ ድምፃዊ የምንሄድበት ጊዜ ነው። ዝግጁ ናችሁ? እስቲ ሞቅ ያለ ጭብጨባ ለጃሉ። አመሰግናለሁ። እዚህ በመገኘቴ በጣም ተደስቻለሁ። የኛ የቡድን አባላቶች
ማለፍ አልፏል ግን ካሁን በኋላ የእናንተን ጉዳዮች በጠቅላላ የሚሱም ያምያም ቢሰማም ባይሰማም ክቡር አቅማላችሁ አናስናጋም የኛ ማላት አቅማችን ባስቶ የምናይባት የኛ ማላት ተጨማሪ ኃይል የምንይዝባት የኛ ማላት አቅማችን ባስቶ የምናይባት የኛ ማላት ተጨማሪ ኃይል የምንይዝባት